እኔ ስወለድ ሰይጣን መረጃለሁ፣ ሳድግ መረጃለሁ፣ ስቆጣ መረጃለሁ፣ ስተኛ እያየኝ ነው መረጃለሁ። ፈጣን ነው። አጋንንትና ጠንቋይ ሰዎች ወይም ክፉ ሰዎች እንደ ረጅም ሰው ቀድሞ ነገሮችን ርቀት ያለውን ቀድሞ ያያል። ሰይጣን ደግሞ ማት እንጂ ምሕረት የመስማት ስልጣን የለውም። ስለዚህ እግዚአብሔር ምሕረቱን ለሚካኤል ሲነግረው ለሀገሪቱ ምሕረት ሳይታዘዝ ሰይጣን ይቀርና ወሬውን አናፍሶ ይቀራል ማለት ነው። አጋንንት መረጃ ሰብስበው እውቀት ያውቃሉ። ታውቃላችሁ? የተደረገን እውቀት ያውቃሉ። መረጃ ሰብስበውም እውቀት ያውቃሉ። አጋንንትና ጠንቋይ ሰዎች ወይም ክፉ ሰዎች እንደ ረጅም ሰው ቀድሞ ነገሮችን ርቀት ያለውን ቀድሞ ያያል። ረቂቅ ስለሆነ እግዚአብሔር ለመላእክት የሚናገረው ንግግር የማወቅ ስልጣን ለማን ተሰጥቶታል? ለአጋንንት ተሰጥቶታል። ይህንን ቀድሞ ያውቅና ይናገራል። ለጠንቋይ ለሐሰተኛ ባይታውያን ይዘራዋል። ይህንን ዘራ እንዲህ ይሆናል፣ እንዲህ ይሆናል፣ እንዲህ ይሆናል ይላል። ኋላ በጣም የሚደንቀኝ ደግሞ ይሄ ነው። ምንድን ነው ስትሉ ቅዱሳን መላእክት ቤተ ክርስቲያን ውስጥ በጣም ብዙ መላእክት አሉ። በግልጽ የሚታወቁት 9 ናቸው። 2ቱ ከበር ላይ እዚያ ደጀ ሰላሙ ላይ በሩ ላይ ያሉ ናቸው። 2ቱ እዚህ ላይ ያሉ፣ እዚህ ዝንቦው ላይ ማለት ነው። 2ቱ ቅኔ ማኅሌት አሉ። 2ቱ ቅድስት፣ 2ቱ መቅደስ። ስንት ሆኑ? 9 መላእክት ይሆናል። እነዚህ ከዚያ ከደጅ ያለው ሀገሪቱን ማር ብሎ ወደ እግዚአብሔር ይለምናል። ያ እነዚህ የዚያን ተቀብለው ከቤተ ክርስቲያኑ ዝንቦ ያሉት ይለምናሉ። ከዚህ ያሉት ደግሞ ሲለምኑ የቅኔ ማኅሌት ያሉት እንደ ወረብ እየተቀባበሉ እንደ መልክ እየተቀባበሉ እንደ ዝማሜ እየተቀባበሉ እነዚህ ደግሞ ይጸልዩታል። እነሱ ደግሞ ሲጸልዩ ቅድስት ያሉትም ይጸልያሉ። ቅድስት ያሉት ደግሞ ሲጸልዩ መቅደስ ላይ አንድ መልአክ አለ፣ ያ ይጸልያል። የዚያን ተቀብሎ ቅዱስ ሚካኤል ይጸልያል። ቅዱስ ሚካኤል ሲጸልይ እግዚአብሔር በልችን ሀገር ምሬያታለሁ ብሎ ምሕረት ይሰጠዋል። ሰይጣን ደግሞ ማት እንጂ ምሕረት የመስማት ስልጣን የለውም። ስለዚህ እግዚአብሔር ምሕረቱን ለሚካኤል ሲነግረው ለሀገሪቱ ምሕረት ሳይታዘዝ ሰይጣን ይቀርና ወሬውን አናፍሶ ይቀራል ማለት ነው። እግዚአብሔር እንዳናፈሰ ያስቀረው ምናምን የሚያወራውን ማት ሁሉ እግዚአብሔር ከንቱ ያስቀርልን። ስለዚህ ለነ ቅዱስ ሚካኤል የሚሰጠውን ምሕረት ለዚህ ነው ዛዳነን እምደ ጸላኢ ዘአልቦ ምሕረት። ምሕረት ከሌለው ከዲያብሎስ ያዳነን እሱም ምሕረት ከማያደርግ ሥላሴም ለሱ ከማይራሩለት ምሕረት ከማይገባው ከጽኑ ጠላታችን ከዲያብሎስ እጅ ያዳነን ብሎ ይናገራል። ዲያብሎስ የምሕረት ስልጣን የለውም። ይሄ የአጋንንት ዕውቀታቸው ነው። አጋንንት መረጃ ሰብስበው እውቀት ያውቃሉ። ታውቃላችሁ? የተደረገን እውቀት ያውቃሉ። መረጃ ሰብስበውም እውቀት ያውቃሉ። አንደኛ የተደረገን ነገር የተደረገን በሉ አቤት። ለምሳሌ ባጭር ቃል አሁን ውጭ ሀገር ጦርነት አለ አይደል? ማና ማን ይባል ሀገር ነው? አሁን እናንተ ታውቃላችሁ፣ በቅታችኋል። የተደረገ ነገር በምንድን ነው ያወቃችሁት? በመረጃ መስመር ነው ያወቃችሁት። እኛ ተደዋውለን የምናውቅ ከሆነ ሰይጣን ሳይደዋወል ያውቃል? አያውቅም? ያውቃል። የተደረገን ነገር ያውቃል። ሰይጣን እኮ ዓይንን ጭፍና አድርጎ ግልጥ እስከሚያደርጉ ድረስ አሜሪካ ደርሶ የመምጣት ፍጥረት አለ። ስለዚህ የተደረገን ነገር ያውቃል። እኔ ስወለድ ሰይጣን መረጃ አለሁ፣ ሳድግ መረጃ አለሁ፣ ስቆጣ መረጃ አለሁ፣ ስተኛ እያየኝ ነው መረጃ አለሁ። ፈጣን ነው። ይህ ሁሉ እውቀት ያውቃል። ስለዚህ አንድ ሰው ብድግ ብሎ የበቃ አባት ነው የተወለድ ግንቦት 1 ቀን ነው ቢላችሁ የበቃ አባት እንዳትሉ፣ የተደረገ ነገር ነው። ይሄን ሰይጣንም ያውቃል፣ የቤተሰብ መምሪያም ያውቃል። እንኳን ሌላ እንዲህ ያለ ብቃት አይደለም ይሄ። ስለዚህ ከእንደዚህ ያለ አዋቂ ነን ከሚሉ ነገሮች መጠንቀቅ አለብን። ስለዚህ ሰይጣን የተደረገን ነገር የማወቅ ስልጣን አለው። የልብን ብቻ ነው ማወቅ የማይችለው። ሌላው መረጃ ሰብስቦ ያውቃል። ምን ሰብስቦ ነው ያልኳችሁ? መረጃ ሰብስቦ ሲያውቅ ለምሳሌ ላሳያችሁ። ጌታ አምላክ ነው ወይስ ሰው የሚለውን ሰይጣን ሁልጊዜ ይጠራጠር ነበረ። ይጠራጠር ስለነበረ ምን ያደርገዋል? ቆይ አምላክ ነው ሰው ይልና አሁን ለምሳሌ መላእክት በቤተልሔም ሲከቡት ሰው ነው። ቀረብ ሲል ደግሞ ብርሃኑ ብልጭ ሲል ደግሞ አምላክ ነው ብሎ ደግሞ ይሸሻል። ሲሰደድ ደግሞ ይሄ ሰው ነው ይላል። ደግሞ በግብፅ ጣዖታትን ሲያፈራርስ ደግሞ አምላክ ነው እንዴ ይላል። ደግሞ
ኋላ ደግሞ አድጎ ደግሞ ሲጠመቅ ደግሞ ሲያዩ አይስ እንደ አይሁድ አንድ ሰው ነው ይላል። ደግሞ ሰማይ ሲከፈት የአብ ድምፅ ሲሰማ መንፈስ ቅዱስ በርግብ አምሳል ስትወርድ ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ ባሕር መድረሻ አታ ስትጨነቅ ደግሞ አምላክ ነው ይላል። ደግሞ ሊጾም ሂዶ ሲርባው ሰው ነው ይላል። ከዛ ደግሞ ሄዶ ከሄደ በኋላ ምን አረገ መሰላቸው? እመሰ ወልደ እግዚአብሔር አንተ አዝዝ በቃልከ ከመ እማንቱ አይባን ይኩን ሀብስተ የእግዚአብሔር ልጅ ከሆንክ የሚለው መረጃ ሊሰበስብ ነው። ከሆንክ ነኝ አዎ ወይም አይደለውም ብሎ እንዲመልስለት ነው። ከሆንክ ይሄንን ድንጋይ ዳቦ አድርግ አለው። ነኝም አይደለውምም ሳይል መልስ ምን ብሎ የመለሰለት? ሰው በእንጀራ ብቻ አይኖርም። ያልጠየቀውን ማለት እሱ የፈለገው የሰይጣን ዋና ጥያቄ ድንጋዩ ዳቦ እንዲሆን ሳይሆን አምላክን አይደለህም ነው ጥያቄው። ጌታ ደግሞ ያለ ጊዜው ሊነግረው ስላልፈለገ ነኝም አይደለውምም ሳይል ሰው በእንጀራ ብቻ አይኖርም አለው። አይ እንዲያው አንተ ብሎ ዝም አለ። በሌላ ቀን ደግሞ ተመልከቱ ሲያስተምር ጌታ ሲተኛ ሰው ነው ይሄ ሰው ነው ይላል። ኋላ ተነስቶ ደግሞ ነፋሳቱን ጸጥ ሲያራጋቸው ደግሞ በሕዝቡ ደግሞ በዚያ ተጠግቶ ማኑ ዝንቱ እንጋ ነፋሳቱን ይእዘዙ ሎቱ ነፋሳት የሚታዘዙለት ይሄ ማን ነው እንጃ ይላል። ደግሞ መልሶ ይጨንቀዋል። ኋላ ደግሞ ጌታ ሲፈራ ደግሞ ያየዋል። አይዟችሁ ሕጹፃን ሃይማኖት ለምን ትናፈቅሙ እምነት የጎደላችሁ ለምን ትፈራላችሁ ሲል አምላክ ነው ይላል። ደግሞ እንዲህ እያለ ግራ ሲጋባ ሲጨናነቅ ኖሯል። ኋላ ደግሞ በአጋንንት ሰፍሮ ሲኖር ጌታ ሲመጣ ኢየሱስ ቅዱሱ ለእግዚአብሔር አይመርኩ ከመመኑ አንተ ይውላችሁ የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆን ካውቄሃለሁ ይላል። ታጥፋኒ ዘእንበለ ይብጽሕ ጊዜ ሳይደርስ አታጥፋኝ አለው። ምን አለው ደግሞ አርመሞ ተፈጸም አፍክን ዘግተህ ውጣ አለው። አዎ ነኝ ይለኛል መስሎት የእግዚአብሔር ልጅ ይላል። ነኝ ይለኛል መስሎት ለሰይጣን መልስ መመለስ አይገባም። ለሰይጣን መልስ አይመለስም።